በአገራችን የኪነ ጥበብ ኢንዱስትሪ መነጋገሪያ ከሆኑና ሁሌም ውዝግብ ከማያጣቸው አርቲስቶች መሃል ብሩክታይት ሽመልስ አንዷ ናት። አሁንም በድጋሚ ወደ ሚዲያ በአነጋጋሪ ንግግሮቿ ተመልሳለች። በተለይ ከቀድሞ ከአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ጋር ድብቅ የፍቅር ግንኙነት እንዳላት ለቀረበላት ጥያቄ በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ በርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። ያርበስብሳ ብታልፈም ይህን ጉዳይ ከገዛ ጓደኛዋ ዘንድ ሰምተናል። እውነት ወይስ ተራሉ ባልታ የሚለውን የምናደርሳችሁ ይሆናል። እንደሚታወቀው አሁን አብዛኞቹ ሴት አርቲስቶች ልክ እንደ ሱስ ለውበት በሚል አዘውትረው የሚጠቀሙት ሰውነታቸውን ሰርጀሪ ማሰራት እንደሆነ ከዚህ ቀደም በሰራንላችሁ ቪዲዮ አጋልጠን ነበር። አብዛኞቹ አርቲስቶች ቢክዱትም በስተመጨረሻ ተዋናይት ብሩክታይት አምናለች። ግን ተሰርቻለሁ እኮ ሰርጀሪ። የትኛውን የሰውነት ክፍሏን ነው የተሰራችው ለሚለው በዝርዝር እናደርሳችኋለን። ልደቷን ዱባይ ወይንም ሲሼልስ የምታከብረው ይህች አርቲስት እንዲህ የሚያንደላቅቃት ከትወና በተጨማሪ ኦንላይን ቢዝነስ እንደምትሰራ ገልጻለች። ለመሆኑ ይህ ቢዝነስ ስትል የምትገልጸውና አብዛኞቹን ሴት አርቲስቶች ሀብታም ያደረገው የኦንላይን ስራ ምንድነው? እንመለከተዋለን። ይህን ጨምሮ ሌሎች በርካታ ስለ ብሩክታይት ያልተሰሙ ነገሮችን ይዘናል። ቪዲዮን እስከ መጨረሻው በመከታተል ማግኘት ትችላላችሁ። ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ጀምሩ እያልን በቀጥታ ወደ ቪዲዮ እናልፋለን። የተራበውና የጠገበችው አርቲስት ሁለት የተለያየ ዓለም። ተዋናይ ዳንኤል አሸናፊ ዳኒ ጢሞና ተዋናይት ብሩክታይት ሽመልስ በተከታታይ በሰይፉ ሾው ላይ በቀረቡበት መድረክ በአንድ ሙያ ውስጥ ሁለት ለየቅል የሆኑ ነገሮችን አስመልክተውናል። አንዱ እድሜውን የሰጠው ሙያ ምንም ባይጠቅመው ራበኝ ይላል። ሌላው ደግሞ ልደቱን ዱባይና ሲሼልስ ሲያከብር ላየ ተመልካች የተለያየ ሙያ ውስጥ ያሉ ሊመስል ቢችልም እውነታው ይሄ ነው። ሁለቱም አርቲስቶች ናቸው። ተዋናይት ብሩክታይት ሽመልስ የቅንጦት ህይወት ከሚያዘወትሩ እንስት ተዋናያን መሃል ውስጥ ትመደባለች። ገና በለጋ እድሜዋ የገባችው የፊልም ኢንዱስትሪ የተለያዩ እድሎችን አምጥቶላታል። አሁን ግን በፊልሙ ካየናት ረዘም ያለ ጊዜ ሆኗል። ዳኒ ጢሞ ግን ጊዜውን ሳይሰስት ለዚህ ሙያ ሰጥቷል። ነገር ግን አሁን ከፊልሙ ሆነ ከቲያትሩ ጠፍቷል። ለምን ጠፋ ብንለው ራበኛ ደግመንም ብንጠይቀው መልሱ ይሄ ነው። ይረዋል። እያንዳንዱን የስሜት ማዕበል ኮርኩሮ አውጥቶና አውርዶ የሚያናውጥ ድንቅ ተዋናይ ዛሬ ራበው። እንደነ ብሩክታይት ያሉ በመቶ ሺዎች የሚቆጠር ገንዘብ አውጥተው ውስኪ የደፉ ሲዝናኑ ገንዘብና ዝና ሳይሆን በውስጡ ያለው የጥበብ ፍቅር እንዲናገር የሚያደርገው የትወናው ንጉስ ዛሬ ራበው። በትወና ውስጥ ራሱን ቀብሮ የሚያነሳ ልዩ ፍጥረት፣ በቃላት የማይገለጽ በመድረክ ሲቆም ግን ምድርን የሚያናውጥ እውነተኛ የጥበብ ሰው ዛሬ ራበው። የሀገራችን የተውኔት ዓለም ሁለት የተለያየ ዓለም ይመስላል። ለጥበብ እድሜያቸውን የሰጡ አንጋፋዋ ተዋናይት እንደነ ቤዛነሽ አያሌው ያሉ የጥበብ ሰዎች አንገታቸውን የሚያስገቡበት ቤት ቢያጡ ይሄም ሌላኛው የኢትዮጵያ የፊልም ኢንዱስትሪ አካል ነው። ተዋናይት ብሩክታይት ሽመልስ እንደ ሌሎቹ የሀገራችን ሴት ዝነኞች ሁሉ በርካታ ሚሊዮን ብሮችን አውጥተው ቱርክና አሜሪካ በመሄድ ፕላስቲክ ሰርጀሪ ከሚሰሩ ዝነኞች መሃል ትመደባለች። ውበታቸውን ለማጉላት ሲሉ ፈጣሪ በሰጣቸው ሰውነት ላይ ሌላ ባዕድ ነገር እያስቀጠሉ እያስቆረጡ ከሚገኙና ከቅርብ ጊዜ ወዲህ የሰውነትና የገጽታ ለውጥ ከሚታይባቸው መሃል እንደሆነች የአደባባይ ሚስጥር ቢሆንም ፕላስቲክ ሰርጀሪ አልተሰራውም ብላለች። ይልቁኑ የቁመት ሰርጀሪ ነው የተሰራውት በማለት በቀልድ መልኩ አልፈዋለች። ግን ተሰርቻለሁ እኮ ሰርጀሪ። ምንሽን? ቁመቴን። ይህ የፕላስቲክ ሰርጀሪ ለጊዜው ጥሩ የመሰለ ግን መዘዙ እጅግ አደገኛ እንደሆነ የታወቀ ነው። ታዲያ ብሩክታይት ሽመልስ ይህን የቅርብ ጊዜ ለውጧን በአመጋገብ እንዳመጣችው ትገልጻለች። የፕላስቲክ ሰርጀሪ አካል የሆነው ኮስሞቲክ ሰርጀሪ በቅርቡ በሀገራችን የተሰጠ እንደሆነ ይታወቃል። ነገር ግን ለዝነኞች ቪአይፒ ክፍል ተዘጋጅቶላቸው ማንም ሳያያቸው ሹልክ ብለው ገብተው ሹልክ ብለው ይወጣሉ። ይህንን የሰርጀሪ ለውጥ ደግሞ ሰው እንዳያውቅባቸው በስፖርት የመጣ ለውጥ በማስመሰል ጂም ይገቡና ሰልፊ ተነስተው ይወጣሉ። ለዚህም ተዋናይት ብሩክታይት ሽመልስ እንደ ምሳሌ ትቀርባለች። ሌላው ተዋናይት ብሩክታይት ከቀድሞ የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ጋር ድብቅ የፍቅር ግንኙነት እንዳላቸውና ይህ ባለስልጣን እንደሚያኖራት በስፋት ይነገራል። ተዋናይት ብሩክታይት ሽመልስ ምንም እንኳን አደባባይ የወጣ እንዲሁም ይፋ ያደረገችው የፍቅር ህይወት ባይኖራትም ከዚህ በፊት ከሂፓፕ አቀንቃኙ እስካት ናቲ ጋር የፍቅር ግንኙነት እንዳላቸው በስፋት እንደሚወራባቸው የአደባባይ ጉዳይ ነው። በተመሳሳይ ሁኔታ ከአንድ ዲያስፖራ ጋርም በሶሻል ሚዲያ በነበራት ጉዳይ ብትታወስም ከቀድሞ የአዲስ አበባ ከንቲባ ጋር ያላቸው ጉዳይ አሁን ላይ አየሩን የተቆጣጠረው ሆኗል። እንደዚህ የሚያቀብጣትና የምትንፈላሰሰው ከሀገር ሀገር የምትንሸራሸረው ይህ ባለስልጣን ስላላት ነው ቢባልም ከሰይፉ ለቀረበላት ተመሳሳይ ጥያቄ ይሄን መልሳለች። በርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው?
በሬ የወለደ ነው። የሆነው ሆኖ የትወናው ዓለም ክፍያው እምብዛም እንደሆነ ቢታወቅም አርቲስቶች ጎን ለጎን የተለያዩ ስራዎችን በመስራት ገንዘብ ያገኛሉ። ተዋናይት ብሩክታይትም ከትወናው በተጨማሪ ኦንላይን ቢዝነስ እንደምትሰራ ገልጻለች። ይህ ኦንላይን ቢዝነስ ምን እንደሆነ ባይታወቅም በርካቶች የራሳቸውን ግምት እያስቀመጡ ይገኛሉ። ብዙ የጥበብ ሰዎችን በማፍራት በምትታወቋ በውቧ ሐዋሳ ከተማ ተወልዳ ያደገችው ተዋናይት ብሩክታይት ሽመልስ በሀገራችን ካሉ ዝነኛ ወጣት ሴት ተዋናያን መካከል አንዷ ናት። ገና ወደ ዝነኝነቱ ከመውጣቷ እድሜ 17 ነው በማለት መነጋገሪያ መሆን የጀመረችው ብሩክታይት ካላት የቁመትና ተክለሰውነት በጊዜው በጭራሽ የ17 ዓመት ልጅ የማትመስል ሲሆን በብዙ ያስተቻትም ጉዳይ ነበር። በአንድ ወቅት በጉማ አዋርድ ላይ ተስፋ የተጣለባት ወጣት ሴት ተዋናይት በሚል ዘርፍ እጩ የነበረችው ብሩክታይት ሽመልስ በአሁኑ ወቅትም ከ20 በላይ ፊልሞችን ልትሰራ የበቃች ሲሆን እውነት ሐሰት፣ ፍቅሬን በምን ቋንቋ፣ ሂድና፣ ክላስሜት፣ ካሲናዬ ከሰራቻቸው ፊልሞች መሃል ይጠቀሳሉ። በአቡሽ ዘለቀ በኦሮምኛና አማርኛ የተዜመ ነጠላ ዜማም ላይ ቁመተ ለግላጓን ብሩክታይትን ብዙዎቻችን እናውቃታለን። ከፊልም በተጨማሪ ሞዴሊንግ ላይ በስፋት ለመስራት ፍላጎት እንዳላት የምትናገረው ተዋናይት ብሩክታይት ሽመልስ በአንድ ወቅት በለንደን በሚዘጋጀው ትልቅ ፋሽን ሾው ላይ በሞዴሊንግ ለመሳተፍ እየተነጋገረች እንደሆነ ተናግራለች። በተደጋጋሚ እየለበሰች በምትለቃቸው ፎቶዎቿ የመነጋገሪያ ርዕስ ከመሆን የማጠፋው ተዋናይት ብሩክታይት ሽመልስ በአሁኑ ወቅትም ቅንጡ ኑሮን ከሚኖሩ የሀገራችን ዝነኞች መሃል አንዷ ናት። ለመኪና ባላት ለየት ያለ ፍቅር ከአንድም 2-3 መኪናዎችን ስታቀያይር ማየት የተለመደ ድርጊት ነው። ከምትሰራቸው ስራዎቿ እኩል አነጋጋሪነቷ ያየለው ብሩክታይት ሽመልስ በአንድ ፊልም ላይ ትወናው እውነት እንዲመስል ተፈልጎ አሊያም በዳይሬክተሩ አስገዳጅነት ይሁን በማይታወቅ ሁኔታ ከንፈር ለከንፈር ስትሳሳም የሚያሳይ ቪዲዮ ወጥቶ በድጋሚ ብዙ ትችቶችን ልታስተናግድ በቅታለች። እኛ ኢትዮጵያውያን የራሳችን የሆነ ባህል፣ ወግ፣ ሃይማኖት ያለን ህዝቦች ነን። በአደባባይ እንዲህ ያለውን ነገር እንድናደርግ አይፈቀድልንም። እንዲህስ ያለውን ነገር እያደረግን የፊልሙን ኢንዱስትሪ ማሳደግ ከራስ ባህል ጋር መጋጨት ነው እያልን በግድ የሚያሰሯቸውንም ዳይሬክተሮች ከእንደዚህ ያለ ነገር ቢመለሱና ቢያስቡበት ልንል እንወዳለን። በሌላ በኩል ደግሞ የ21 ዓመት ልደት አከባበሯ ህዝቡን እጅግ ያስቆጣ ጉዳይ ነበር። ሙሉ ጠርሙስ ውስኪ እየተራጩ ከሀገራችን ባህል ባፈነገጠ መልኩ ስታከብር የሚያሳይ ቪዲዮ ተለቆ እጅግ መነጋገሪያ ሆኖ ሰንብቶ ነበር። እንዴት ድሃ በሞላበት ሀገር ሰው የዕለት ጉርሱን ለማግኘት በተቸገረበት ጊዜ በመቶ ሺዎች በሚቆጠር ገንዘብ እንዲህ ያለ ነገር ትፈጽማለች በማለት በማህበራዊ ሚዲያ ሲተቿት ተስተውሏል። ለወላጆቿ ሁለተኛ ልጅ የሆነችው ብሩክታይት ሽመልስ ገና በ16 ዓመቷ ተወልዳ ካደገችበት ሐዋሳ እና ቤተሰቦቿን ትታ ከሞቀ ቤቷ ወደ ማታውቀው አዲስ አበባ በመምጣት ህይወትን ለመጋፈጥ ትወሰናለች። ቤት ተከራይታም ራሷን ችላ መኖር ሀብላ ትጀምራለች። በአሁኑ ወቅትም ከሀገራችን ታዋቂና ውድ ተከፋይ ተዋናያን መሃልም ትመደባለች። ያሳለፈችው ውጣ ውረድና አሁን ያላት ስኬት ቀጣይ ወደ ጥበብ ዓለም ለሚመጡ ተስፈኞች ትምህርት ይሆናልን ብላለች። ፌስቡክ መጠቀም ያቆመችው ብሩክታይት በኢንስታግራም ከ1 ሚሊዮን በላይ ተከታዮችን ልታፈራ በቅታለች። ሁላችንም ሚዲያ ላይ የምናደርገውን ነገር በጥንቃቄ እናድርግ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ በሰላም ቆዩ።